ጥሩ የፍቅር ግንኙነት እንዲኖራችሁ በጣም ወሳኝ የሆኑ ነገሮችን ልንገራችሁ። ቪዲዮን ከመጀመራችሁ በፊት ላይክ አድርጉት፣ ሼር አድርጉት። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ወደ ቪዲዮ። በፍቅር ህይወት ውስጥ ፍቅራችሁ እንዲጠነክር፣ ግንኙነታችሁ ጠንካራ እንዲሆን፣ ፍቅራችሁ ዘላቂነት እንዲኖረው ማድረግ ያለባችሁ ወሳኝ ነገሮችን ልንገራችሁ። አንደኛ፣ እውነተኛ መሆን። ፍቅር ስትጀምሩ የተደባበቀ ማንነት ይዛችሁ አትጀምሩ። የተደባበቀ ማንነት ይዛችሁ የምትጀምሩ ከሆነ ፍቅራችሁ ከወዲሁ ቶሎ ያቆማል። የተደባበቀ ማንነት ፍቅርን አያስቀጥልም። ሁለተኛ፣ ቃላችሁን ጠብቁ። ቃል ከሁሉም ነገር በላይ በጣም ከባድ ነው። ማድረግ የማትችሉትን ነገር፣ መሆን የማትፈልጉትን ነገር አስቀድማችሁ ቃል አትግቡ። ማድረግና መሆን የማትፈልጉትን ነገር ቃል ስገቡ የፍቅር ህይወታችሁን ያበላሽባችኋል። ሶስተኛ፣ በግልጽ መነጋገር። በመካከላችሁ አለመግባባት ሲፈጠር፣ ችግሮች ሲፈጠሩ ከማኩረፍ ከመጨቃጨቅ ይልቅ ቁጭ ብላችሁ በግልጽ ማውራት፣ ስለ ችግሮቻችሁ መነጋገር ለፍቅራችሁ በጣም ወሳኝ ነገር ነው። አራተኛ፣ ሚስጥርን መጠበቅ። አንቺ የእሱ ሚስጥር የማትጠብቂ ከሆነ እሱ ደግሞ የአንቺ ሚስጥር የማይጠብቅ ከሆነ እሱም ለጓደኛው አንቺም ለጓደኞቹ ለቤተሰቦቹ ሚስጥሩን የምታወሪና የምትለፈልፉ ከሆነ ፍቅራችሁ መቼም አይቀጥልም። አምስተኛ፣ ታማኝ መሆን። የምትወጂውን ሰው የምታፈቅሪውን ሰው የማታምኘው ከሆነ የምትወዳትን የምታፈቅራትን ሴት የማታምናት ከሆነ የፍቅር ግንኙነታችሁ መቼም አይቀጥልም። ምክንያቱም በመካከላችሁ መተማመን ከሌለ የትኛውንም ያክል ብትዋደዱ ፍቅራችሁ አይቀጥልም። ስድስተኛ፣ በችግር ጊዜ አብሮ መቆም። እሱ ሲቸግረው ሲከፋው ከጎኑ የማትሆኚ አይዞ የማትዩ የማትደግፊው ከሆነ እሱም ሲከፋሽ ሲደብርሽ አይዞሽ የማይልሽ ከጎንሽ የማይቆም ከሆነ በውስጣችሁ ቅራኔ ቂም መያያዝ ይመጣና ፍቅራችሁ እንዳይቀጥል ያደርጋል። ስለዚህ በመካከላችሁ ምንም ቢሆን መደጋገፍ፣ አይዞ መባል፣ በችግር ጊዜ መገኘትን ልመዱ። ሰባተኛ፣ ክብር መስጠት። አንቺ እሱን የማታከብሪ ከሆነ እሱም አንቺን የማያከብር ከሆነ ዝቅ የሚያደርግሽ የሚያንቋሽሽሽ የምታንቋሽሽው ዝቅ የምታደርጊው ከሆነ ፍቅራችሁ አይቀጥልም። ስለዚህ ከምንም በላይ አክብሪው፣ ያክብርሽ። በፍቅር ግንኙነት ውስጥ ከምንም በላይ ወሳኙ ነገር መከባበር ነው። ስምንተኛ፣ ስህተት ስትፈጽሙ ይቅርታ መጠየቅ። ማንኛውም ሰው ስህተት ይሰራል፣ ይሳሳታል፣ ያጠፋል። ግን ይቅርታ መጠየቅ ግን ወሳኝ ነገር ነው። አንቺ ስታጠፊ ይቅርታ የማትጠይቂው ከሆነ እሱ ሲያጠፋ ይቅርታ የማይጠይቅሽ ከሆነ ስህተታችሁን የምታጠፉትን ጥፋት ዝም ብላችሁ በደፈና የምታልፉት ከሆነ ፍቅራችሁ መቼውንም አይቀጥልም። ስለዚህ ፍቅራችሁን ለማስቀጠል ስታጠፉ ስትሳሳቱ ይቅርታ መጠየቅ፣ መወያየት፣ ችግሮችን ስህተቶችን አብራችሁ የምትፈቱ ከሆነ ፍቅራችሁ ከመቼውንም በላይ እየጠነከረ ይሄዳል። ዘጠነኛ፣ በሌሎች ፊት አጋርን ማክፈር። የፍቅር ጓደኛሽን የማታከብሪው ዝቅ የምታደርጊው በጓደኞችሽ በሰዎች መሃል የምታዋረጂው ከሆነ እሱም ደግሞ ዝቅ የሚያደርግሽ የሚያንቋሽሽሽ በጓደኞችሽ በሰዎች ፊት የሚያዋርድሽ ከሆነ የፍቅር ግንኙነታችሁ መቼውንም አይቀጥልም። ለማስቀጠል ግን በመካከላችሁ መከባበር፣ መደጋገፍ፣ የፍቅር ግንኙነታችሁን ለማስቀጠል ከየትኛውም ነገር በላይ መከባበር በጣም ወሳኝ ነገር ነው። አስረኛ፣ ስሜትን በነፃነት መግለጽ። አንቺ የሚሰማሽን ስሜት እሱ የሚሰማውን ስሜት በግልጽ ቁጭ ብላችሁ መነጋገር ካልቻላችሁ የፍቅር ግንኙነታችሁ ጥሩ ላይሆን ይችላል። ስለዚህ የፍቅር ግንኙነታችሁን ለማስቀጠል የፍቅር ግንኙነታችሁን ጥሩ ለማድረግ አንቺ የእሱን ስሜት መረዳት ካልቻልሽ እሱ የአንቺን ስሜት መረዳት ካልቻለ የትኛውንም ያክል ብትዋደዱ ፍቅራችሁ አይቀጥልም። ፍቅራችሁን ለማስቀጠል መጀመሪያ ስሜታችሁን መረዳዳት አለባችሁ። ቪዲዮውን ላይክ ኤንድ ሼር አድርጉት። ለቀጣይ ቪዲዮ እንድንገናኝ ደግሞ ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ ይመቻችሁ። እወዳችኋለሁ። ባባይ